እንዴ ሸምስ ወጂ እንዴ ደግሞ ዶሮ ማዘል ጀመርክ? አዎ አባቴ ዋጋው ነው እንዴ ማለት ከጠፋ አይገኝም ደግሞ አሁን እኮ ከጠፋ አይገኝ በዛ ውድ ነው አባቴ አይዞ ቀን ይደርሰዋል አሁን እስካሁን አዝዬ አለው ትንሽ ቆይተ ደግሞ ሆዴ ውስጥ ተቀመጣለህ እሺ Anxiety, keep on trying me. I feel it quietly, trying to silence me. Anxiety, shake it off of me. Somebody's watching me. It's my anxiety. አልሆነም ከፈለክሽ መሄድ ትቻለሽ ከፈለክሽ በትይጂ ውጭ ደሞ ነፍሰ ጦር ነበርሽ አዎ በቃ በፈለገ ሰዓት ይመጣል በፈለገ ሰዓት ይሄዳል ከዚህ በኋላ የትም ምን ይልሂድ የትም አንቺ ምንም የሚመለከትሽ ነገር የለም ብሎ ቢላ ይዞ አስፈራራ የተወለድሽው ክርስቲያንና ሙስሊም እናትና አባት በነበሩበት ቤት ውስጥ ነው ሶ ማን ነው ክርስቲያን ማን ነው ሙስሊም እናቴ ክርስቲያን ናት ኦርቶዶክስ ናት አባቴ ደግሞ ሙስሊም ነው እንዴት ነው ግን በእንደዚህ አይነት ቤት ውስጥ ማደግ ቻሌንጁ ምንድነው ለኛ በጣም ተጽዕኖ ፈጠረብን ልጅ ሆነን እኛ ብዙም ነፍስ አልናቅነው ሁለቱ የተለያዩት ስለዚህ በቃ ሁለቱንም ለማስደሰት እንሞክር ነበር እናታችንን ቤተክርስቲያን ተወስደን ነበር እንደውም ራይል ቤተክርስቲያን አቅራቢያችን ስለነበር እዛው ላይ እንሄዳለን አባቴ ደግሞ በጣም ጫና ያደርግብናል እኛ ሙስሊም እንድንሆን ቁርአንም ድንቀራ በጣም በቃ እንገደር ነበር ሰላት አለ ምናምን በቃ ከሁለቱም ጎን ነበር ሁለቱም ለማስደሰት ነው ጥራት መናረግ የነበረውና መሃል ላይ ነበርን በቃ ወዴት ነበር አንቺ የምታቀኘው አይውልህ የዛ ሰዓት ምን መሰለ በጓደኞቼም በዙሪያዬ ምናምን ሙሉ ክርስቲያን ነው ያለው ኦርቶዶክስ እኛ ሰፈር ጭራሽ ሙስሊም ይባል አንድም ሰው አልነበረም እኛንን በቃ እዛ ጋር ያለነውና ጓደኞቼም እናቴ ምናምን ስለነበሩ በቃ ወደዛ አዘነብላለሁ እዚህ ደግሞ ያሳደገኝ አባቴ ነው እናቴ በጊዜ ነው የተለያዩት ጻኑን ነው ብዙ ነፍስ አናቅ ነው የተለያዩት እኛ አባቴ ራቱ አቤት ማለት እንዴት ነሽ እግዚአብሔር ይመስገን ደህና ነኝ አንቺ ሳምሪ አቤትማ እኔ ምልሽ እንዴው ጓዳ ያለው ጋ እንዳይታጠብ እሺ እስከምመጣ ድረስ እንደዛው ተከምሮ ይጠብቅ እንዴው አደራሽ ረዱ እንዳታጠብ ነገሪያት እሺ እሺ ማይ ገባኝ እሺ ቤቱም ደግሞ ያንጸባርቃል አቤት ቤቱ እንዴት ነው የሚያንጸባርቀው ጧት ተነስተሽ ነው መሰለኝ ወለወልሽው እንዴው እስከምመጣ እንደዚሁ እንዳንጸባርቃ ፏፈሽ እንዳልይጠብቅ እሺ ማይ ገብቶኛል እኮማ ጓዳ አልገውም አልተነጠፍ እንዳይነጠፍ ቢነጠፍ እንደው ይነጠፍ ዋ እማዬ ይሻልኩሽ እኮ ገብቶኛል እሺ አልጋ ላይ ያለው የታጠበው ልብስም እንዳይሰጣ እንደው ማታ ጨለብለም ሲልሽ ፀሐዩ ሲገባ አንደኛሽን ታሰጫዋለሽ እሺ ሳምሪ ረዱ እንዳይሰጣ አፍላፍ እንደው ግጥም እንዳላችሁ እንደዚህ እያወራችሁ እሺ ስመጣ እዚሁ እንደው እዚህ የተቀመጣችሁበት ጋር ነው እንዳገኛችሁ የምፈልገው እንዳትነሱ እሺ መጣል እናቴ እኔ ነኝ ያልገባኝ ወይስ ማዘርሽ ናቸው ምንድነው የሚሉት ይሄ ማለትማ የተከመረውን ቃጥቤ ቤቱን ወልውዬ አልጋ ላይ ተሰጠው ልብስ ካላሰጠው ወገብ ዛለኝ ብላ ሬሳዬን ነው የምታወጣልኝ ነይ አናግዥኝ እንኳን አደረሳችሁ ተወልቆት ወደ አመድፎ ሲተዳው ዳመት ዶሮ ሲበላ ምን አለ ንገረኝ አምሮባል ተመስገን ነው የሚባለው ተመስገን እኔ የምልህ ዶሮ አልገላት ነው እንደሚኪ ተው በእናትህ ሚስት ያርዳም ጠብለኝ ቀንም ሙሉ ስንከረተት ነው ያልኩት ራስ አታርዶም እንዴ ቀዩ ረድልኛ እኔ እንደዛ እንዳታርዱልህ አንተ ወንድ ልጅ አይደለ ሲማብቀለ ሰው ይረድልህ ዶሮ ፈራለሁ አጥያለሁ ቀንም ሙሉ ዞር ነው እንከን ጠጭበት እንዴ አረ ዶሮ ገደላት እባክህ እሷ ነች ከሚስት የምታል ፔፕሲ አጠጣጡ ዋው በቃ እኔ ዶሮ አቤት አዲስ አምጡ ቀዩ የቀድሞ ጠቅላይ ሚኒስቴር የአቶ መለስ ዜናዊ ባለቤት ስማቸው ማን ይባላል? እቴጌ አይት ምንድነው ሰው ነው ወይስ ምንድነው?
ሄሎ አላየ ነው